ጣና ይስጥልን ውድ የሲዳማ ኒውስ አድማጮቻችን የቀድሞ ሰላምና ጸጥታ ቢሮ ኃላፊው አቶ አለማየሁ ጢሞቴዎስ ከታሰረ አንድ አመት ሊሞላው ቀናቶች ቀርተውታል። ከአቶ አለማየሁ ጋር እኩል ወንጀሎችን ፈጽመው ወንጀሎቹም እንዲፈጸሙ ትእዛዝን የሰጡ የሲዳሞ ኪም ጆንጉን አቶ ደስታ ሌዳሞና የፓርቲው ጽህፈት ቤት አኩቻ አቶ አብርሃም ማርሻል በምን አግባብ እስካሁን ከስልጣን ሳይወርዱ በህግም ሳይጠየቁ ቆዩ የሚለውን ጣቢያችን ዳሰሳም ያደርግበታል። አብራችሁን ቆዩ። አንድነት ከአብሮነት አንድ ከሚያደርጉ ጉዳዮች ውጪ የተለየ ምልክት የሚያሳይ ማንኛውም አካል ላይ የክልሉ ጸጥታ ኃይል እርምጃ እንዲወስድ ትእዛዝ ተሰጥቶበታል። የቀድሞ አይነኬ የቀድሞ አሳሪና ፈቺ የቀድሞ የክልሉ ፊታውራሪ እየተባለ በብዙሃኑ ዘንድ የሚገለጸው አቶ አለማየሁ ጢሞቴዎስ ከታሰረ አንድ አመት ሊሞላው ቀናቶች ቀርተውታል። የቀድሞ የጸጥታ ቢሮ ኃላፊው የቀድሞውን አለቃውንና የክልሉን ገዢ ደስታ ሌዳሞን ልትፈነቅል ነበር በሚል የቂም በቀል ፖለቲካ መታሰሩም ይታወሳል። ደስታ ሌዳሞ የቀድሞውን የሐዋሳ ከተማ ከንቲባን ረዳት ፕሮፌሰር ጸጋዬ ቱኬን ስልጣኔን ልትነጥቅ ነበር ሲል በመጋረጃ ግዢ 3 አመት አሳስሮት ልክ ተረኛውን አለማየሁን በቂም በቀል ሲያስር ሽማግሌ ልኮ እጄ የለበትም ብሎ መፍታቱን ከፕሮፌሰሩ የቤተሰብ የቅርብ ምንጮች መነገሩ የቅርብ ጊዜ ተውስታ ነው። ቁም ነገሩ አለማየሁ ሆኖ ደስታ አብርሃም ሆነ አሸናፊ ሴረኛው ታሪኩም ሆነ ካሱ ለሲዳማ ይጠቅማሉ ነው የሚለው ነው። በአቶ ታሪኩ ለማ ቤት ከአንድ አመት በላይ ምንጣፍ ላይ በቀጠል ሲዶለጥ የነበረው ደስታ ሌዳሞን የመፈንቀል ሴራ አለማየሁን አስበልቶ ታሪኩ ደግሞ በልቶ ቁማሩን እንዲያጠናቅቁም አስችሏል። እውነት ነው አለማየሁ ብዙሃኑን አስሯል፣ አሰቃይቷልም። የሰብአዊ መብት ጥሰትም ፈጽሟል። የኮንትሮባንድ ንግድ በክልሉ እንደ ህጋዊ እንዲሰራም አመቻችቷል። ይሄ ሁሉ ብድና በክልሉ ሲፈጸም ደስታና አብርሃም አይናቸው ታውሮ ነበር ነውን ስንል ጥያቄ ማቅረቡን አቁመን ኮንትሮባንድ ህጋዊ እንደሆነና አለማየሁ ኮንትሮባንድን እንዲሰራ ፍቃድ የሰጡት ራሳቸው የክልሉ አለቃ ደስታ ሌዳሞ መሆናቸውን የቀድሞ የጄቶና ፕሬዝዳንቱ በሴራ ከስልጣኑ ያባረሩት አቶ ጌታውን ከአንድ አመት በፊት መግለጹም ይታወሳል። ጸጋዬ ቱኬን ለ3 አመታት ሲያስሩ አብርሃም ደስታና አለማየሁ አንድ ሆነው በአንድ ሀሳብ እንዳፈጸሙት ሁሉ የዛሬ አንድ አመት ደግሞ አለማየሁን ቀንሰው ደስታና አብርሃም ለሁለት እንደ ጲላጦስ እጃቸውን ያጠቡበት ጊዜውም ሰዓቱም አልቆ አንዱ ባንዱ ላይ ሊነሳ ግድ ሆነና የመጨረሻዋ ትኬትም ተቆርጣለች። የሲዳሞ አለቃ ደስታ ሌዳሞ በ300 ሚሊዮን ብር በአሜሪካ መኖሪያ ቤት በመግዛት ከ7400 ካሬ ሜትር በላይ በሐዋሳ ከተማ በመውሰድ ከ256 ሚሊዮን ብር በላይ ቋሚ ሀብት እንዲሁም 90 ሚሊዮን ብር ተንቀሳቃሽ ሀብት ያፈራ እንዲሁም የቀድሞ አጋራቸው ያውኑ ባላንጣቸው አብርሃም ማርሻል በአሜሪካ ሜሪላንድ በ250 ሚሊዮን ብር መኖሪያ ቤት ተገዛ እንደ ፕሬዝዳንቱ ልጆቹን ውጭ ልኮ የሚያስተምር በባለቤቱ ስም በርካታ የመኖሪያ ቤቶችን የተቀራመተ ወራሻቸው አሸናፊ ሊያስ የተባለ የፖለቲካ ድንቅ ደግሞ በስም እንኳን የማያውቃቸውን ዘመዶቹን በአመራርነት በየቀበሌው የሾመ በሐዋሳ ከተማ በመሃል ፒያሳና በተለያዩ ሰፈሮች በግልጽ መሬቶችን የተቀራመተ ከ1120 በላይ ሚዲያ ሰራዊት በማደራጀት ወራሽነቱን በፌስቡክ ጨዋታዎች ሊገልጽ የሚዳደው የፖለቲካ ድንቅ ሲሆን እንዲሁም ታሪኩ ለማ የተባለ ራሱንም ቤቱንም መጠበቅ ያቃተው የክልሉ አመራሮች የመውደቅ ምልክት በሸራ ጫማ ገብቶ በአስደናቂ ናይኪ ምርቶች የተንበሸበሸ በአዲስ አበባ ቪላ ገንብቶ 60 ሺህ ብር ወራሃዊ የሚያከራይ በሐዋሳ ከተማ በርካታ የቀበሌ ቤቶችን በመቀራመጥ አዛውንቶችን ጎዳና ላይ ጣለ። በሚሊዮን ብሮች ኪሳቸውን ያደለቡ አመራሮች ናቸውና የሲዳማ ህዝብ ላይ ጥፋት የሰራ አለማየሁ ብቻ አይደለምና ዋናዎቹ የአለማየሁ ላኪዎች ደስታና አብርሃም በህግ ቁጥጥር ስር የሚውልበትን ቀን አሸናፊና ታሪኩ ተቀፍድደው ወይኒ የሚወረወሩበትን ዕለት መላው ሲዳማ በጉጉት እየተጠባበቀ ነውና አንድ ተከሳሽ ሳይሆን ከ15 በላይ ተከሳሽ አመራሮች ሲዳማን እንደ ንብ እየነደፉ ነውና ልክ የዛሬ አመት በአለማየሁ ላይ እንደተደረገው ህግ ማስከበር በእኚህ ዘራፊ ክልሉ አመራሮች ላይ እንዲደረግ ሲል ጣቢያችን ጥሪም ያስተላልፋል። ሼር፣ ኮፒ ሊንክና ሪፖስት ማድረጉን አይዘንጉ። ሲዳማ ኒውስ የህዝብ ድምጽ